ሞኔታይዝ አልሆነም። ሰብስክራይቡ እንደምታዩት ትንሽዬ ነውና ሰብስክራይብ እናድርገው፣ ሞኔታይዝ እናድርገው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም አለን። የተመሰገነ ሁሉ ሰላም ከኔ ጋር። ያው የተወሰነ ጠፍቼባችኋለሁ አውቃለሁኝ እና ሁሉ ሰላም ከናንተ ጋር ከኔ ጋር ሁሉ ሰላም ቤተሰቦች። ዛሬ ያው መጥቼላችኋለሁኝ። ምን አሰብኩ መሰላችሁ? ያው እና ቤተሰቦች ያው ዛሬ ደረሲን ናቶሎ ብየዋለሁኝ። ያው ከዚህ በፊት በብዙ ቪዲዮ ታቁናላችሁ። ጓደኛዬ ነው፣ በጣም ቤስት ፍሬንዴ ነው። ያው ብዙ ነገር የሆነ የሚያስፈልግኝ ነገር የሆነ ትሪት ሊያደርገኝ ከደበረኝ ከከፋኝ በብዙ ነገር ሊያጠናክረኝ የሚችል ብዙ ነገር የሆነ ሊመክረኝ የሚችል አስተማሪ የሆነ በጣም ቤተሰብ እምለው ወንድሜ ነው። ከጓደኛ የበለጠም ወንድሜ ነው ደረሴ እና ከዚህ በፊትም በብዙ ቪዲዮ ላይ አብረን እንሰራለን። ከካሜራ ጀርባ ደግሞ በህይወት ላይ አብረን ቆይታ አድርገናል። እና ያው ቤተሰቦቼ ናቶሎ ብየዋለሁኝ። እስኪ ናቶሎ ቪዲዮ እንሰራለን ምናምን ያልኩት እጠብቃለሁ። ናቶሎ ቪዲዮ እንሰራለን ያልኩት እና ያው ልጠይቀው የፈለኩት ጥያቄ ምን መሰላችሁ? ያው እዛ አዲስ አበባ ገብቻለሁ፣ ቤት ሊይዝ ነው ምናምን፣ እሱም ስለሚያውቅ ቤት ሊይዝ ነው ምናምን ነገር እዚሁ ሁኚ ስራ ልሰራ ነው ምናምን ብዬ ስላሰብኩኝ ይህንን ስለሚያውቅ እና ይህን ነገር ስለሚያውቀው አወራዋለሁኝ። የሆነ ብር ቸግሮኛል። ያው ደረሲ ጓደኛዬ ነህ፣ ወንድሜ ከጓደኛም በላይ ወንድሜ ነህ፣ ትረዳኛለህ ብዬ አስባለሁኝ እና የተወሰነች ገንዘብ አንሶኛል። በቃ እንትን እንድታደርገኝ ሼር እንድታደርገኝ የሆነ እንድተባበረኝ እፈልጋለሁ። በቃ እንድታበድረኝ እፈልጋለሁ ብዬ ጠይቀዋለሁኝ። እስኪ እሱ ምላሽ ደግሞ እምሰማና እምንሰማ አብረን ይሆናል። ምን አይነት እስኪ እንዴት ነው ሊያስብልኝ የሚችለው ምን አይነት ጓደኛ ነው ብዬ እስኪ ሞር የበለጠ ከዚህ የበለጠ ደግሞ ሞር የበለጠ ቢኪራይ አይደለም ሌላ ነገር ከቨር ማድረግበት አይደለም። ሞር የበለጠ ደግሞ የተሻለ እስኪ በዚህ የሆነ ብታመም ወይ የሆነ ሌላ ሰው ባይደርስልኝ ምናምን የሆነ ሞር የተሻለ ደግሞ ሊያረግልኝ ከዚህ የበለጠ ድርጊት ሊያጋጥመኝ ይችላል፣ ችግር ሊያጋጥመኝ ይችላል እና እሱን ችግር አሪፍ ጓደኛ ነው ወይ እስኪ የሆነ ስለ እኔ አንዳንዴም የሆነ በተግባርም ማየት የምትችለውን እየፈተንኩት አይደለም ግን ማየት እስኪ ምንድነው ብዬ ለእናንተም ለእኛም የምንረዳው ይሆናል። ቤተሰቦቼ እስኪ አብረን እንጠብቀው። What is a best friend? I think a best friend is someone who makes you laugh a little bit louder, someone who makes you smile a little bit brighter, and someone who makes your life just a little bit better. ቤተሰቦቼ ያው ደረሴ እየመጣ ነው። ኦኬ ጓደኛዬ ወንድሜ ደረሲዋ መጣ። እንዴት ነህ አባቴ? ሁሉ ሰላም? ማን ነው? አደነለ ቁጭ በል እስኪ እንቀመጥ እስኪ። ካሜራ ይዘሻል? ካሜራ እሺ። ማን ነው? ሁሉ ሰላም? ስራ እንዴት ነው? እንኳን ደህና መጡ ደሸገር። እንኳን ዛሬ መዝናኛ ነው። አዎ አለሽ? ደህና ነህ? ሁሉ አማን ነው? ሁሉ ሰላም? ሁሉ ኸይር ነው? ሁሉ ሄ መርሃባ። ቪዲዮ ጀምራል? ያው ለቪዲዮ ኖርማል ቪዲዮ ዝም ብለን አብሽር እና ጀምረሻል። አዲስ አይደለም ምን ነው አዲስ አይደለም እኮ አዲስ አይደለም እኮ አያስፈራም ብዬ ነው። አይዲያው አብረን የምንጀምረው መስሎኝ ነው። አረ ኖርማል ይጭውት ነው ዝም ብዬ ነው። እንደዚህ ተከብለ እንትን አይደለም ኖርማል። እና እንዴት ነው? አልሐምዱሊላህ አልሐምዱሊላህ በጣም ተመችቷል። አባቴ ጋር ነበር ያሳለፍኩት። ኦኬ ለዛ ነው የምትወጪው? ነበር አይቼም ነበር ቪዲዮ በርግጥ። አዎ እና ሁሉ ሰላም በተረፈ ሁሉ ኸይር። ጠፍተሃል እና ተገናኝተናል ትንሽ ቆይታ አሪፍ። ኦኬ እና አዲስ አበባም እኮ ምን ከመጣሁ በኋላ እንደዚህ ቆይቼ መጥቼ ያልነበር ምን አቻኩ እየጠራው እንዴ? ኧረ እዚህ ልጆች ጋር ነበር ነው ችግር የለውም። ተነጋግረን ያው እንደምሰራ ብዬ ነው ለቪዲዮ ፈልጋለሁ ስላልክ። አዎ እውነት ነው። እና ታውቃለህ ትንሽ ያው ደበር ብሎኛል ትንሽ። እዛም ደግሞ ፋሚሊ ጋር ምጄ ነበርና ታውቃለህ አንዳንዴ ሁሉም ነገር ይወጣ። ደሴማ ተገናኝተን ነበር። ኮዛ ነበር ቀድሜ አይደል የሄድኩት። እዛ ቆየሁ ነው የምልህ። ትንሽ ስለደበረኝ ነው የሄድኩት ነው የምልህ። ገብቶሃል? ብቻ የሆነ አንዳንዴ የሆነ ብቻ ደስ የማይልህ ነገር ምናምን የሆነ እንትን የማትለው ነገር የሆነ ተረጋግተህ አንዳንዴ ተረጋግተህ የሆነ ውሳኔ ስራም ሆነ ፋሚሊ ጋርም ሆነ በቃ ምንም ቢሆን የሆነ መወሰን አለብህ። ለውሳኔ የሆነ እንትን ማለት የለብህም። ገብቶሃል? ዛሬ ነገ ምናምን ማለት የለብህም። የሆነ የሚሰማህን ስሜት ሊያዋጣ ከሆነ በቃ በተረዳው መልክ የተሻለ ነው ብለህ መወሰን ገብቶሃል። እና እንደዛ አሰብኩኝ። ያው ታውቃለህ ብዙ ቆይተናል ምናምን አብረን ገብቶሃል። በስራውም ቢሆን በምንም
በትንሹ ታቀኛለህ ብዬ ተስፋ አደርጋለሁ። ያው ወንድም ደረሰው እና ትንሽ የሆነ አላቅም ብቻ አዲስ አበባ ገብቻለሁ ቆይቻለሁ። ግን የራሴ ገብቶሃል የራሴ የሆነ ለብቻ ይሁን ምናምን ነገር ስራዬንም በስነ ስርዓት አሪፍ አድርጌ እሰራለሁ። ሲቀጥል ደግሞ ያው ቤት ደግሞ ለብቻዬ ምናምን ነገር እስኪ ያዘ ይዤ ምናምን ነገር ሞሪ የበለጠ ደግሞ ስራዬን በዚሁ ይሄን ዩቲዩብ ጀምሬያለሁኝ። ሞሪ በተሻለ ደግሞ ዩቲዩብ ላይም ይሰራል አይደለም እኮ እሱን ነው እያልኩ ያለው የሚጎለኝን ነገር አሳክቼ አሁን እዚህ ለማያዝ አስበህ ነው አንተ? አሁን እዚህ ስለ ለመኖር አስብክ አዲስ አበባ በቃ ወሰንኩኝ አሰብኩት ኩሱን ነው። አሁን እኔ የምልህ ትንሽ በቃ አይሟላለም፣ ሁሉም እንደምፈልገው አይሟላለም፣ ይከብዳል። አሁን እኔ ስራ ስለ የሆነ ስራ እየሰራው አይደለም፣ ዩቲዩብ ብቻ ነው። ዩቲዩብ ሞኔታይዝ አልሆነም በነገራችን አልሆነም። ገብቷል? አንዳንዴ የሆነ ስራህ ላይም ትንሽ በእርግጥ ራስህ ነህ የምትጥረው የምትግረው በቃ ምንም የሆነ ነገር ይታይልኝም ወይ እንትን ብለህ የሆነ ተስፋ መቁረጥ የለብህ። አምናለሁ ይሄን ገብቷል? እዚሁ ላይ አላችሁ ወንድሞቼ አሉ እህቶቼም አሉ ምናምን ነገር ገብቷል? የሆነ እኔን ጂጅ ሊያደርጉኝ ወይ ደግሞ ሊረዱኝ ደግሞ ከጎኔ ሊሆኑ ለማያሳፍሩ ጓደኞች አሉ፣ ቤተሰብ እምላቸው ገብቷል? እዚህ ከናንተ ማለት ነው። እና ያው እዚህ ቢከብድም ይከብዳል፣ በእርግጥ እንደ ቤተሰብ አይሆንም፣ ይከብዳል። ግን አሰብኩበት በቃ ልጋፈጠው አልኩኝ። ገብቷል? ልጋፈጠው ለመኖር እዚሁ አዲስ አበባ እየኖርኩኝ ስራዬን በስነ ስርዓት ለመስራት ገብቷል? እንደዛ አሰብኩኝ። ደረሰው ምን ትላለህ አንተ? አይ አሪፍ ነው አስበህበት ምናምን ከሆነ ያው እኔም አሁን በመጀመሪያ ኑሩ ስለ አስበህበት ነው የሚገባው። እዚህ እኔ እናንተ በጣም ቬሪ ዲፈረንስ አለ፣ በጣም ልዩነት አለን። ገብቷል? ከበረታ ኢንሻአላህ ስራ ትወርካለህ፣ ዩቲዩብም ሳይሆን የግልም ስራ ትሰራለህ። ገብቷል? ዩቲዩብ ሞሪ በለጠ ፎከስ አታደርገው። በጣም አሪፍ ላይ ነህ፣ አሪፍ ሰብስክራይብ አለ፣ አሪፍ ትወናለህ፣ የጸዳ ስራ ትሰራለህ። ገብቷል? እና እንደዛም ነው ራሱ አንድ ልታደርገው አትችልም። ገብቷል? አንተና እኔ ያንተ መመር ያንተ እንትን ነኝ። ገብቷል? ካንተ ነው ብዙ ነገር ልማር የምችለው። እና እንደዛ ነገር ነው ለፈለኩት አስቤያለሁ። እንደዛ አድርግ ይሻላል። እዚህ ያው ከዩቲዩብ ባሻገር ሌላ ስራም ተፍተፍ ትላለህ። አይከብድም ብለህ ነው ቤት ግድኛ የሆነ አብረህ የሆነ ተረዳርተህ ሊረዳው ምናምን የሚችል ስለ ያ የጋድ ጊፍት ነው፣ የፈጣሪ ስጦታ ነው። በእርግጥ እሱ እንደዛ ካለ አብሮ ማለት እኔ የሆነ ስለ ሙሉ ጓደኞቼን ይሆናል ምናምን ብለህ የምታስበው ነገር ላይሆን ይችላል። አሁን እሱ እኔ ያሰብኩት ለብቻዬ በቃ ይዤ እንትን ልበል ምናምን ብዬ ነበር ያሰብኩት። ነበሩ ጓደኛ አሉ በእርግጥ እና እንደዛ ብዬ ነበር ያሰብኩት። አሁን ብቻ አይደል አንተስ የምትኖረው? እኔ ብቻ ነኝ። እሱን ነው የምልህ። እና ብቻ እስኪ እኔም ትንሽ ተቸጋገርኩና እዚህ ለማያዝ ቤት ምናምን ውድ ነው። የሚገርም ነገር ቤት ኪራይም ውድ ነው፣ በጣም ውድ ነው። ደረሰው ቤት ኪራይ ውድ ነው። እና ሳስበው ከእኔ ያለው እንትን ሁሉ ብዙ ጊዜ ደግሞ ቤተሰብ የሆነ ሰው ልጠይቅ ይከብዳል። ገብቶሃል? ያማ ችግር ነው የራሱ ትንሽ ይከብዳል። እስከ ውሳኔ ላይ ደርሽ ያው ትንሽ ደግሞ ከበድ የምትለኝ ነገር አጋጠመችኝና ይሄን ነገር ውሳኔ ብቻ ሳይሆን ይሄን አደርገዋለሁ ብለህ ደግሞ በዋነኝነት ደግሞ ያው መኒ ግድ ነው። መኒ ኢዝ ፓወር። አዎ ግልጽ እኮ አታስቀያለ ፕሮግራምና እንዴ ግልጽ እኮ ነው ማለት ብቻ ዘ ፓወር ኦፍ መኒ እውነት ነው። እሱን ነው የምልህ። እና ከበደኝና በጣም ያው ከጓደኛሞችም የበለጠ ያው ወንድሜ ነህ እና ትንሽ ያው ስለምዘናብህ በቃ መጠየቅ አለብኝ ብዬ ራሴ ጋር ወሰንኩኝ። ብቻ ምን እንደምልህ አላውቅም። ትንሽ ከበድ ብሎኛል። ያው ገንዘብ ትንሽ ያው ሼር እንድታገኝ የተወሰነ እንድታግዘኝ ብዬ ነበር ያሰብኩት። ያው በብድርም በቃ ብድር ማለት ይቻላል እመልሳለሁ። በቃ ሰርቼ የተወሰነች ብር ሼር እንድታግዘኝ ፈልጌ ነበረ። እዚህ እንደዚህ ጠርቼ ምናምን እንትን ያልኩህ እና ብቻ አላውቅም የሆነ ከበደኝ። ገብቶሃል? አይ ከብድም አንደኛ ለእኔ ብዙ ነገር አድርገሃል ስለ ከበቂና ከበቂ በላይ ነበረ የሆነ በስቷል። ገብቶሃል? እና ቢጠየቅ ስለ ችግር ነው ማለት ያው ጠይቂ ተጋግዘን እንደዚህ እናደርጋለን። ብቻዬን እኔ ማድረግ ባልችልም ዝም ብለን ሌላም ሰብሰብ ብለን ጓደኛ የተባሉትም የለም ተሰባስበን ማድረግ ነው። እንደ ብድር ነው አንተ የምትለው። አረ ሰርቼ እመልሳለሁ። ሰርተህ ካገኘህም ለምን አትመልስም? ምሳሌ ልዋሻ አልችልም፣ በሳምንት በወር ምናምን ብዬ ልዋሻ አልችልም። ገብቶሃል? ይሄ ሪያሊቲ የሆነ እውነታ የሆነ ነገር ነው ማውራትም መናገርም ያለብኝ። ገብቶሃል? እውነቱን አውርቼ የሆነ የምሽበት ባድር ምናምን ይሻለኛል። ያውንቺ ምናምን የማይሆን ነገር ነው። ገብቶሃል? ምን ያህል ማለት ብዙ ብር ምናምን ካለ ችግር ይሰጣል። ያው ትንሽ ብዙ ከሆነ ያው በቃ ኪራይና መሰለህ የሆነ ያሉትን አስፒዛ ያሉትን የቤት እቃዎች ምናምን ብቻ እሱ እንደዛ ሙሉ የተወሰነ አለኝ እኔ ጋር
በቃ ትንሽ ነው የሆነ 120,000 ምናምን ነበረች። በቃ የሆነ እሷን እንደዛ ነገር 120,000 ቀላል ነው ግን አይባልም። ግን ያው ቁጥር ብቻ አላውቅም የሆነ ምንድነው ብዙ ነው የሚባለው ወይስ ትንሽ ነው ይባላል? ግን ምንድነው አሁን እኔም አንደኛ ብቻ ነው ያለው እያየ ነው አይደል? ኦኬ ሁለተኛ እዚህ ፋዘር ጋር ነበርኩ ህክምና ብዙ ብር ያው ብዙ ወጭ ምናምን ነበር ያከረምኩት ያንንም ነው ለዛም ነው ከዛንጻር ግን እስኪ እንደው የሆነ ይቀለኛል አይነት ነገር ገብቷል። ለጓደኛ ለኔ የምትለው ጓደኛ ወንድም ለምትለው እንተነ ጓደኛ ብትነግረው ብታጫውተው የሆነ ራስ ጋር ደግሞ ስትይዘው የሆነ ጭንቀት ኢንተረስት በጣም ይከብዳል። ፍራንክ ያረክ አይደለም? ኧረ ተው ያለ በፈጣሪ ስንተው ምን አስበው በዚህ ጊዜ አይ ችግር ብገባ አሪፍ ነው። ግን እንደኔ ሀሳብ መሰለ አሁን 20,000 እንዴ ታውቃለህ ያን ያክል ብዙ ብር ሆኖ አይደል? ቀላል ነው በእርግጥ አዲስ አበባ ላይ 2 ወር ደሞዝ ትንሽ ክላስ ያስክ ማለት የ2 ወር ቢሸፍን ነው። የ2 ወር እዚህ ሀገር ደግሞ የ3 ወር ምናምን የ3 ወር ነው ባንድ የሚቀበሉት ገብቷል። ወጪ ትንሽ በስቶኛል። እኔ አልዋሽም አንድ ያሽላ ላገኝ እችላለሁ። ያን ደች ይፈልግልሃል። ኦኬ አንድ 10 አረሱ ማና ይበደረስ ይፈልግና ኦኬ ያው ባገኘ ሰዓት በጣም ሲሆናል ታውቃለህ። እንግዲህ ያው እንደማታሳፍረኝ ምናምን አውቃለሁኝ ገብቷል። በጣም ደስ ብሎኛል። ቁም ነገር ነው ምልክ እንደዚህ ሁላ የሆነ ስለ አልጠበቅኩትም። ለምን ዩቲዩብ ላይ ግን እንዳልበረታ አሪፍ ነው። ለዛ ነው ትንሽ ያው ስለ ሁሉም ነገር እንዳልኩ ስለ የሆነ ሁሉም ነገር አሁን ምሳሌ ገንዘብ ልትንቀሳቀስበት የምትችለው የሆነ እንትንህን በቃ ኢነርጂን ያሳጣል፣ ኃይልህን ያሳጣል ገብቷል። በጣም ከምንም በላይ ያላሰብኩትን ያልጠበቅኩትን ነገር የሆነ ስለ የሆነ አስደስተኛል። በጣም ከምንም በላይ እና በጣም ደስ ብሎኛል። ደረሰው ቁም ነገር የሆነ ካንተ የማልጠብቀው ነገር ነው። ለማንኛውም አልቸገረኝም። ተቸግሪ ምናምን ነገር አይደለም። ቁም ነገር ነው የምልህ። ስለ ምን ያክል ነው ደረሲ ለኔ ምን ያክል ነው ከዚህ ደግሞ ሙር የበለጠ ማለት አይቻ አብረን ኑረናል ስለ የተሻለ ብለናል። ግን አሁን አንተ ምሳሌ እየፈተንኩም አይደለም ምንም እያልኩ አይደለም። አሁን አንተ ሙር የበለጠ ነገ ጠዋት ላይ ምንም ትልቅ ችግር ምንም በጣም ከባድና ከባድ ችግር ውስጥ አጋጠመኝ ብል ራሱ 100% በቃ ሹር ነኝ አንተ ስለ ይሁን እንደምትታደግልኝ በቃ አመንኩኝ። ገብቷል አደረሰው ቁም ነገር ነው የምልህ። በቃ ተማም እና ብቻ እንደ ጨዋታ ብቻ ይሄ መጣልኝ የሆነ ካጠፋሁኝ እንትን ካልክ በጣም ሶሪ። ግን በጣም የሆነ አስደስተኛል። አልተቸገርኩኝም አለሁኝ እኔ አየሁ። ካኒ ለማንኛውም ልጆች እዛ ቪዲዮ እንሰራ የጠበቁ ነው እና ብቻ አልነበረም ደረሰው አይደለም። አይ ከሸገር አብሽር እንግዲህ እንተዋወቃለን። ብቻ ቪዲዮም ላይ ብዙ ማውራት ባንፈልግም አሁን በውስጥ ስለምንተዋወቅ የሚያስፈልገው ነገር አብሽርንም ከምንም በላይ መኖርም ከፈለክ ጀምር እየኖር ነው እየሰራ እንኖራለን። ያው እኔ በዩቲዩብ አይደለም ነው ያው ሳለ በዩቲዩብ እንኖራለን። ሌላ ስራ እንሰራለን። ሌላ ስራ ነው በዋነኝነት የማውቀው ዩቲዩብ ያን ያክል ትኩረት እንደማሰጠው አውቃለሁ። እኔ ደግሞ አሁን ይሄንን እየደወልኩልህ በአንድ ምናምን ሳንሆን እንኳን ምናምን ነገር እንድታጠናክረኝም እፈልጋለሁ። እያጠናከርከኝም ነው ሞር ይበለጣም እያጠናከርከኝ ነው። ለምን ካንተ በታች ሌላም የተሻለም ስለ ብዬም እንትን የምቀርብህም አንተ ስለሆንክ አላፍርብህም፣ አታሳፍረኝም። አምናለሁ አውቃለሁኝ። እና ያው ወንድሜ በጣም ከምንም በላይ አከብራለሁ፣ አመሰግናለሁ። ወዳለሁ እንደዚህ ከሆነማ እሺ። ለማንኛውም እስኪ መቲቲዩብን ሞኔታይዝ አልሆነም። ሰብስክራይቡ እንደምታዩት ትንሽ ነውና ሰብስክራይብ እናድርገው፣ ሞኔታይዝ እናድርገው። ሳዱላ ገረም ሰው ቀመሞች ሁላችሁም የምር እሱ ብቻ ነው የቀረው። ያው ትንሽንም ስለደበረ እየጠፋሁባቸው አስተካክላለሁኝ። አሁን ለመምጣት እስኪ መቲን ሰብስክራይብ አድርጉና የሆነ ለም ደገፍ አድርጉት። ሰብስክራይብ እና በሉ ደገፍ አድርጉትማ። ተው እና እንደዛ አድርጋችሁ አስደስቱት ቤተሰቦቻችን። እናመሰግናለን። ቤተሰቦቻችን በጣም አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። ባባይ